ሙዚቃ የሚያዳምጡ ሰዎች ቅጣታቸው ነገ አላህ ዘንድ ምን እንደሆነ ታውቃላችሁ? ምን እንደሚጠብቃቸው? በዚህ ዱንያ ላይ ራሳቸውን ስሜታቸውን እየተከተሉ ሙዚቃው ዓለም ላይ ብቻ ተዘፍቀው የሚኖሩ ሰዎች ነገ አላህ ፊት አላህ ምን አይነት ቅጣት እንዳዘጋጃላችሁ ታውቃላችሁ? ሙዚቃን የሚያዳምጥ ሰው ነገ ጀሃነም ውስጥ ተንተክትኮ የተቀመጠ የጀሃነም ዘይት ባዳመጠበት 2 ጆሮች ይጨመራሉ አሉ ነብያችን ሰለላሁ ዐለይሂ ወሰለምና እባካችሁ እኛ ደግሞ የፈላ የተንተከተከ ጀሃነም ውስጥ ያለ ዘይት አይደለምና እዚያ ሳምቡሳ ምን ጠብስበት ዘይት ፍንጥር ብሎ እጃችን ላይ ባረፈና ውሃ በያዘ ቁጥር ምን ያክል ቀን እንደሚያመንና እንዴት እንደምንሰቃይ ያየነው ነው። መቋቋም አልቻለም። በራሳችን እጅ ያፈላነውን ዘይት እንኳን ራሱ ጠብ ባለብን ቁጥር እየተሰቃየን ነው። እንኳን እዛ ጀሃነም ውስጥ አላሁ ሱብሓነሁ ወተዓላ እኛን ሲፈጥረን ለዓላማ ነው የፈጠረን። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። እኔ አጋንንቶችንና የሰው ልጆችን እኔም በብቸኝነት ማንነቴን አውቀው እንዲያመልኩኝ እንጂ ለሌላ ዓላማ አይደለም ይላል። ለዓላማ ለጎል ለግብ የተፈጠረ ፍጡር የተፈጠረለትን ዓላማ ሊዘነጋ አይገባም። በቀጥታም ሆነ በተዘዋዋሪ ሊያዘናጉት የሚችሉ በርካታ እንቅፋቶች አሉ። በአሁን ሰዓት እቤት ቴሌቪዥኑ፣ ሬዲዮ፣ እጃችን ላይ ያለው ሞባይል፣ የተለያዩ ዌብሳይቶች፣ የተለያዩ ስራ የምንሰራባቸው ቦታዎች የተፈጠርንለትን ዓላማ ሊያዘናጉ የሚችሉ ነገሮችን በገዛ እጃችን ከፍተንም ልናዳምጣቸው እንችላለን። ሰውም ሊጋብዘን ይችላል። መቼም የቁርአን ፍቅር ልብ ውስጥ ያለ የቁርአን ተቃራኒ የሆነን ነገር አያፈቅርም። ልላችሁ የፈለኩት የዛሬው አጭሩ ምክሬ ሙዚቃ ነው። ሙዚቃ፣ ዘፈን በምንም ቋንቋ ይሁን በምን በአረብኛም ይሁን በአማርኛም ይሁን በእንግሊዝኛም ይሁን በኦሮምኛም ይሁን በትግርኛ ወንድም ይዝፈነው ሴት አረብም ይሁን ከአረብ ውጭ የሙዚቃ መሳሪያ ይኑረውም አይኑረውም ምንጊዜም ዘፈን ቀልብን ያደርቃል እንጂ ቀልብን አያረጥብም። ዘፈን ሰምቼ ቀልቤ ረጠበ፣ ዘፈን ሰምቼ አኼራን አስታወስኩኝ፣ ዘፈን ሰምቼ ቀብርን አስታወስኩኝ፣ ዘፈን አዳምጬ እርቃኔን አላህ ፊት የምቆምባትና የተፈጠርኩለትን ዓላማ ተግባራዊ አድርጌያለሁ አላደረኩም የምጠየቅበትን ቀን ዘፈን ሰምቼ አስታወስኩ የሚል ሰው ሰምተን አናውቅም። ዘፈን የሚሰሙ ሰዎች በሙሉ ቀልባቸው ይደርቃል። ሞትን ይረሳሉ፣ ቀብርን ይረሳሉ። ከሚወዷቸው ቤተሰቦች ተነጥለው የሚገቡበትን ቀብር ይረሳሉ። በዘፈን፣ በሙዚቃ፣ በሙሰልሰል፣ በድራማ፣ በፊልም፣ በጭውውት ነገሮች ሁሉ አኺራን ማስታወስ አይቻልም። ሞት ሳያማክር ነው የሚመጣው። ወንድሞቼና እህቶቼ ሰዎች ነን፣ ወንጀል እንሰራለን፣ ግን ወደ አላህ ቶሎ መመለስ አለብን። ማንም አያየንም፣ ማንም አይሰማም። ምን እንደማዳምጥ አላህና እኔ ብቻ ነን የምናውቀው። ሄድፎን ሰማ ማዳመጫ ነገር ተጠቅመን ይሄን ነገር ልንሰራው እንችል ይሆናል። ግን አላህ ሱብሓነሁ ወተዓላ ይጠይቀናል። ጆሮአችን የተፈጠረለት ዓላማ አለው። አይናችንም እንደዛው፣ እጃችንም እንደዛው፣ እግራችንም እንደዛው። ለን ተዙለ ቀደመ ዓብድን የውመል ቂያማ ሐታ ዩስአለ አን 4። የሰው ልጅ በአጠቃላይ 2 እግሮቹ የውመል ቂያማ ከቆሙበት አይንቀሳቀሱም ከአራት ነገር ከተጠየቁ በኋላ ቢሆን እንጂ። ከዛ ውስጥ ወጣትነትና አጠቃላይ እድሜ ይጠየቃል። በምን አሳለፍከው? ዲንህን በመማር ሐላል በመፈለግ ቁርአን በመቅራት ቁርአን በማዳመጥ ዳዋ በማዳመጥ ወይስ በምን አቃጠልከው ጊዜህን ተብሎ ይጠየቃል። ሙዚቃ ሲያዳምጡ፣ ሙሰልሰል ሲያዩ፣ ድራማ ሲያዩ፣ ፊልም ሲመለከቱ ያሳለፏቸውን ሰዓቶች ደማምሮ አላህ ያቀርበዋል ነገ የውመል ቂያማ። ሰዎች ሙተው ቀብር ከገቡ በኋላ የሚመኙት አንድ ነገር አለ። ረቢ ርጂዑን፣ ጌታችን መልሰን ይላሉ። ለዓሊ አዕመሉ ሷሊሐን ፊማ ተረክት። ስራ እየተባልኩኝ እየተመከርኩኝ እየተገሰስኩኝ
ችላ ብዬ የተውኩትን መልካም ስራ እንድሰራ መልሰኝ። መልሱ ምንድነው? ከረቡል ዓለሚን ከላ ከእንደዚህ አይነት ከንቱ ምኞት ተከልከሉ። በቃ ወደ ዱንያ በመመለስና ባሉበት ህይወት መካከል መጋረጃ አለ። ያለ መመለስ መጋረጃ። ሁሌ እንደተጸጸተ ይቆያል ቀብር ውስጥ ጧት ማታ ቅጣት እየመጣለት ማለት ነው። እስቲ ሁላችንም ሞባይላችንን ቆም ብለን እንፈትሸው። ሁላችንም ምንድነው ያለው ሞባይላችን ውስጥ? እስቲ ራሳችንን ሁላችንም እንጠይቅ። ላፕቶፕ፣ አይፓድ፣ ዲስክቶፕ፣ ድንገትም 2-3 ሞባይሎች ያሉን አለን። እነዚህ ሞባይሎቻችን ውስጥ ጋላሪ ውስጥ በቪዲዮ የተቀመጠው የኦዲዮ ማስቀመጫ ውስጥ በድምጽ የተቀመጠው ምንድነው? ሐዲስ፣ ቁርአን ወይስ ዘፈንና ድራማ፣ ሙሰልሰል? ዩቲዩብ ላይ ገብተን ሁሉንም ነገር ዳውንሎድ ማድረግ እንችላለን። ለመጥፎ ነገር ማገኛ መንገዱ ሁሉ ቀላል ነው። የጥሩን ነገር ማገኛ መንገድ ግን አስቸጋሪም ነው፣ ሶብር ይጠይቃል። ዛሬ በሚያማምሩ ድምጾች የተዘጋጁ ሙዚቃዎች አሉ። ወላሂ ቁርአንን ሲያዳምጡ እንቅልፍ የሚመጣባቸው ሰዎች ሙዚቃ ሲያዳምጡ የሚያለቅሱ አሉ። ቀሰመን ቢላህ ቁርአንን ሲሰሙ እንኳን ሊያለቅሱ ሊያነቡ አይደለም ለማንባት እንኳን የማያስቡ ሙሰልሰል፣ ድራማ፣ ፊልም ሲመለከቱ የሚያለቅሱ አሉ። ውሸት እኮ ነው። ድራማው ውሸት፣ ሙሰልሰሉ ውሸት። ሀታ ሙዚቃው ራሱ በፍቅር ልሞትልሽ ነው እያለ ሲሞዝቅ፣ በፍቅር ልሞትልህ ነው እያለች ስትሞዝቅ ውሸታቸውን እኮ ነው። ውሸታቸውን። እኔ አፍቃሪዎች የሉም ማለት አይደለም፣ ግን ውሸታቸውን ነው ዘፋኞች። ወሹዓራኡ የተቢዑሁም ልጋውን ይላል። ምን ጊዜም ገጣሚዎች በግጥም ሲያዘጋጁ የማይገቡበት ሸለቆ የለም፣ የማይወጡት ተራራ የለም። የተቋጠረውን ይፈታሉ፣ የተፈታውን ይቋጥራሉ፣ የሞተውን እንደተነሳ አድርገው ያቀርባሉ፣ በህይወት ያለውን እንደሞተ አድርገው ያቀርባሉ። የሰዎችን ትዝታና የልብ ትርታ ለመቀስቀስ ብቃት አላቸው፣ አርት ስለሆነ። ሙዚቃ የሚያፈቅር ቁርአንን ያፈቅራል ማለት ውሸት ነው። ማፍቀር አይደለም። ሙዚቃ የሚያዳምጥ ሰው ቁርአንን ያዳምጣል ማለት ውሸት ነው። ድንገት አልፎ አልፎ ሊቀራው ይችል ይሆናል ረመዳን ሲመጣ፣ እሱንም እየከበደው ነው የሚቀራው፣ እሱንም ሸይጣን ስለታሰረ። በአሁን ሰዓት በተለያዩ ቦታዎች ላይ ሙስሊሞቹ ነው በመኪናቸው ውስጥ፣ ቤታቸው ውስጥ፣ ሞባይላቸው ውስጥ ሙዚቃ ብቻ ነው የምታገኙት። ሙዚቃ አድማጮች፣ ሞዛቂዎች የት ደረሱ? የት ነው ያሉት? ተጨበጨበላቸው፣ ተሸለሙ፣ መጨረሻስ ሞቱ። የት? ከአፈር በታች ነው ያሉት አይደል? ከመሬት በታች ከስራቸው ጋር ተገናኝተዋል። እነሱ ጥለውት የሄዱትን ሙዚቃ ዛሬ በገንዘብ እየገዙ ቤታቸው የሚያስገቡ ሰዎች አሉ። አሁን እንኳን ሁሉም ነገር ተመቻችቷል። ኢንተርኔት ካለ ምን ችግር አለ? ወንድሜና እህቴ ይሄ ኢንተርኔት ጸጋ ነው ወላሂ። ድንገትም ለ4 ወር ለ5 ወር በመቶ ምናምን ሪያል የኢንተርኔት ሲም እንገዛ ይሆናል። ግን ምን ይሁን የምንጠቀምበት? አገር ቤት ይሄ ሁሉ ላይ መቻች ይችላል። ከኑሮ ውድነት፣ ከኢንተርኔት አስቸጋሪነት፣ ከሀገር ውጭ ያለን ግን ነገሮች ድንገትም ነፃ የሆነ የኢንተርኔት አገልግሎት እናገኝ ይሆናል የምንሰራበት ቤት ወይም ከጓደኞቻችን። ይህንን ጸጋ ነገው መልቂያማ እንዳንጠየቅበት። ወንድሞቼና እህቶቼ እስቲ ቆም ብለን ራሳችንን እንፈትሽ። የሙዚቃ፣ የሙሰልሰል፣ የድራማ፣ የፊልም
ነገሮች ወላሂ እንደዋዛ የሚታለፉ አይደሉም። አብዱላህ ኢብኑ መስዑድ ምን ብሏል? ረዲየላሁ አንሁም ሰሓቢዩ ትልቁ ሰሓቢ ምንድን ያለው? ታላቁ ሰሓቢ ሙዚቃ ዘፈን ልብ ውስጥ ንፍቅናን ያበቅላል። ከላይ የሚወርደው ውሃ መሬት ውስጥ ገብቶ የተዘራን ነገር እንደሚያበቅለው አሉ። ድርቅ ያለውን መሬት ሰንጥቆ የገባው ዝናብ ስስ የሆነው ቡቃያ ያንን ምድር ሰንጥቆ ይወጣል። ልብ በሉ፣ ደረቅ ነገር አይደለም እኮ ቡቃያ። እንደዛ አድርጎ የማብቀል ኃይል ያለው ውሃ ምድርን አርጥቦ ድርቅ ያለውን መሬት ሲደርቅ ከድንጋይ ይበልጣል አንዳንድ ቦታ ላይ። ከዛ ውስጥ ቡቃያን ዝናብ ውሃ እንደሚያወጣው ሁሉ እንደሚያበቅለው ሁሉ ሙዚቃ ዘፈን ንፍቅናን ቀልብ ውስጥ ያበቅላል። ቀልቡ ይደርቃል። የሞተ ሰው አይቶ ሞትን ይረሳል፣ አያስታውስም። ለምን እናቱ አትሞትም? ለምን አባቱ አይሞትም? በሙዚቃ ቀልባቸው የደረቁ ሰዎች ተውብተው ሲመለሱ የነበሩበት ህይወት ጨለም ያለ ህይወት እንደነበረ ሲናገሩ ብዙ ሰምተናል፣ ብዙ አንብበናል። ታዲያ ዛሬም ነገሮች ተመቻቸልን ብለን ከሙዚቃ ጋር ከፊልም ጋር ከድራማ ጋር አንዳንዴ ሊሸውዱን ሲፈልጉ እስላማዊ ሙዚቃ፣ እስላማዊ ነሺዳ፣ እስላማዊ ድራማ ይባላል። ላ የለም፣ እስላማዊ ድራማ የሚባል የለም፣ እስላማዊ ሙዚቃ የሚባል የለም፣ እስላማዊ ሙሰልሰል ፊልም የሚባል ነገር የለም። የትኛው የቁርአን አንቀጽ ላይ ነው? የትኛው ሐዲስ ላይ ነው ያለው እስላማዊ ማለት? ከየት መጣ? ይሄ ነፍስያቸውን ማሸነፍ ያቃታቸው የራሳቸውን ፍላጎት ተግባራዊ ለማድረግ የሚሞክሩ ሰዎች የሚያመጡት ነው። ከእስላም ጋር መለጠፍ ተገቢ አይደለም። እኛ መቼ ቁርአንን አድምጠን ጠገብ ነው? መቼ ሐዲስን አድምጠን ጠገብ ነውና ለሙዚቃ ጊዜ እንሰጣለን? ውድ ወንድሜ፣ ውዲቱ እህቴ፣ ጆሮአችን ላይ አድርገን የምናዳምጠው ወይም ወደ ጆሮአችን አስጠግተን የምናዳምጠው ወይም ቤታችን ውስጥ ከፍተን የምናዳምጠው ሙዚቃ ነገ የውመል ቂያማ መዋረጃችን እንዳይሆን ተደብቀን ልናዳምጠው እንችል ይሆናል። ግን አላህ ያየዋል፣ አላህ ይመለከተናል። ተደብቀን ልናዳምጥ ልንመለከት እንችል ይሆናል። ከሰባት ሰማይ በላይ ከአርሽ በላይ ያለው ረቡል ዓለሚን አለዚ ላ ተኽፋ ዓለይህ ኻፊያ ስውር የማይሰወረው የሆነው ጌታ እንደሚያየን ግን ልብ በሉ። የተውበት በር ክፍት ነው። ሁለት ነገሮች ከመምጣታቸው በፊት፣ አንድ ገርገራ ሩሃችን መታ ጉሮራችን ላይ ከማነቋ በፊት፣ ሁለት ፀሐይ በገባችበት ከመውጣቷ በፊት። መቼ ነው የምትወጣው? አናውቅም። መቼ ጉሮራችን ላይ መታ ሩሃችን ውጪ ግቢ መቼ ነው የሚሆነው? አናውቅም። የኛ እድል አሁን ናት። አሁኑ እናስተካክል ህይወታችንን። አሁኑ ካለንበት ወንጀል ራሳችንን ንቅል አድርገን እናውጣ። አሁኑ ነው። ጊዜ አንስጥ። እነከሌ ስለፈነጠዙ አይደለም የምንፈነጥዘው። እነከሌ ጥጋባቸው እንደፈለጉ እንዲሆኑ እንዳደረጋቸው አይደለም መሆን ያለብን። ሙስሊሞች ነን እኛ። እባካችሁን እቺ ወንድማዊ ምክሬ ናት። አድምጧት፣ አስተላልፏት። አላህ መልካምን ነገር ሰምተው ወደ ተግባር ከሚቀይሩት ያድርገን። ወሰለላሁ ወሰለም